በህይወታችን ውስጥ ደስታ እንዳለ ሁሉ ሀዘን አለ። ሀዘኖቻችን ግን ከባድ ሲሆኑብን በምንድን ነው የምንጽናናው? እንዴት አድርገን ከሀዘን ልንወጣ እንችላለን? በህይወታችን እነዚህ 7 ነገሮች ካደረግን በእርግጠኝነት ወደ ኋላ መቅረት ወይም ደግሞ መቆም የሚባል ነገር አይኖርም ማለት። ተስፋ እንዳንቆርጥ የሚያደርጉን ነገሮች ናቸው። አንደኛ እግዚአብሔር እንዳለ ታስብ። በነገሮቼ ውስጥ ሁሉ በውድቀቴ፣ ሰው በማጣቴ፣ በብቸኝነቴ ሁሉ ነገር ጠፋብኝ ብዬ ታስብ። እግዚአብሔር አለ። እግዚአብሔር ደግሞ የዓለም ሁሉ ፈጣሪ እኔ ለኔ ከማስበው በላይ ቤተሰቦቼ ለኔ ከሚያስቡት በላይ እና ደግሞ ማድረግ ከሚችሉት በላይ ያደርግልኝ የወደደ የታመነ አምላክ እንዳለኝ ታስብ ትናናለህ። በህይወታችን ውስጥ በቃ ሁሉ ነገር አቁምን ብለን ሽንቶቻችን ወደ ፈጣሪያችንን የሚረዱ ነገር ካበቃለት አለቀለት ብለን ስናስብ ግን ብንጀምረው ሳብረን ከእግዚአብሔር በነገሮቻችን ውስጥ ብንጀምር ኖሮ ብዙ ነገሮቻችን ይቀሉም ነበረ። ፈተና በህይወት አይቀርም፣ መቼም ቢሆን መቼም አይቀርም። ምክንያቱም ዓለም የተባለው ነገር ሁሉ ልንፈተንበት ጥረን ልናልፍበት የመጣ ዓለም እስከሆነ ድረስ ሆኖም ግን ከፈጣሪ ጋር ባንጀምረውም እንኳን ነገሮቻችንን ፈጣሪ እንዳለ አስበን ወደሱ ብንመለስ የመጽናኛ መንገዳችን ይሆናል ማለት ነው። ከችግር የመውጫችን መንገድ የመጀመሪያው ዋነኛው በትልቁ ቦልድ አድርጌ መናገር ፈልገው ነገር እግዚአብሔር እንዳለ ማሰብ ለህይወታችን መንገድ ያቀልልናል ብዬ አስባለሁ። ከፈተና ቦታችን ወደ ፈተና መራመጃችን ነው ተፈንደርቆት ያደርገናል። በምንሄድባቸው መንገዶች ሁሉ መንገዶቻችን የተቃና የቱ ጋር መሄድ አለብን የቱ ጋር መሄድ የለብንም አንድ ነገር ለማድረግ ስናስብ ትክክለኛውን ነገር ሊጠቁመን የሚችለው ፈጣሪ እንዳለ ስናስብ ነውና ፕራክቲካሊ ደግሞ እዩት። ሁሉ ነገር ምንም ላይ ዲፔንድ ሳትሆኑ እግዚአብሔርን ብቻ አስቀድማችሁ እዩት። ህይወታችሁ ላይ እርግጠኝነት ነው ተምጥታላችሁ። ሁለተኛው ነገር ደግሞ ምንድነው? ሁሉ ነገር እንደሚያልፍ ሳስብ ልጅቷ እንኳን እንደምታልፍ ሳስብ ለምን እጨነቃለሁ? ዛሬ ላይ ነገ ሊኖር አላውቅም። ብዙ ደስታዎች ያልፈዋል። ብዙ ጥሩ ነገር ብዬ ያሰብኳቸው ነገሮች አልፈዋል። መጥፎ ጊዜዎችንም አልፌያቸዋለሁ። ስለዚህ ለምን አላልፍም? ስለዚህ ሁሉ ነገር እንደሚያልፍ ዓለም እንደምታልፍ ታስብ በጣም ጽናናለች። ሶስተኛው ፖይንታችን ብዙ ችግር እኮ አሳልፈናል። የማያልፉ የሚመስሉ ሌሊቶች፣ የሚያልፉ የሚመስሉ ጊዜያቶች፣ ብዙ ታመን የተሰቃየንባቸው ጊዜያት፣ ገንዘብ አስፈልገውን ያጣንበት፣ ሰው አስፈልገን ያጣንበት፣ ብዙ የብቸኝነት፣ የገንዘብ እጦት፣ የስራ እጦት፣ ያለ መሳካት ብዙ ነገሮችን አሳልፈን ዛሬ ደርሰን ሌላ ችግር ደግሞ ሆኖብን ደግሞ እየተጨነቅን ያለነው አናልፈዋል። ስለዚህም እኮ ማለፉ አይቀርም። ስለዚህ እኛ ያሳለፍነው ነገር ህይወታችን ያሳለፍናቸው ነገሮች ዛሬ ላይ ያለው የተፈጠረው ነገር እንደሚያልፍ ያጽናናናል ማለት ነው። በቃ ምክንያቱም ያሳለፍነው ችግር አያልፍም ብለን አስበን ከሆነ ዛሬ ያለው ችግር ስለምን ትባላል? አራተኛው ነጥብ በጣም የሚያጽናናኝ ነጥብ እኔ ራሴ ካለፍኩበት በላይ አሁን ላለኝ ችግር የሚያጽናናኝ ነው። ተመሳሳይ ችግሮች ውስጥ ገብቶ አልፎ የሆነ ስኬት ላይ ደረሰ ሰው አለ። እነዚህ አይነት ነገር በፖድካስት ሰማቸዋለሁ፣ በቃለ መጠይቅ ውስጥ ሰማቸዋለሁ እንዴት እንደሚያጽናኑኝ። ምክንያቱም ለምሳሌ አሁን በጣም በብዙ ሰዎች እያየሁ ያለው ችግር ኪራይ መክፈል ማለት መክፈል ማጣት፣ የሚበሉት ማጣት፣ ያ ግን መጨረሻ እንዳልሆነ የሚያሳዩ ቤት ኪራይ መክፈል አቅቶኝ ነበረ፣ የምበላው ነገር ቸግሮኝ ነበረ ብለው እንደ ታሪክ ያወሩታል እንጂ ዛሬ ላይ የተለየ ስኬት ለዛው ጥረው ግረው ለፍተው አጭበርብረው አይደለም በላባቸው በጣም ብዙ ስኬት ላይ ደረሱ ሰዎች እነሱን ታሪክ ሰማ በጣም ይቀልብኛል። እንዴ ምን እኖራለሁ በጣም ትንሽ ነገር ነው። ምክንያቱም እነዛ ሰዎች አልፈው እዚህ ጋር ከደረሱ ለምን ያደርሱ? ለምን አንተ አትደርስም? ለምን አንቺ አትደርስም? ስለዚህ እነዚህ ታሪኮችን መስማት በነገራችን ላይ ኖት ኦንሊ በፖድካስት ብቻ ወይ በቃለ መጠይቆች ብቻ አጠገቦቻችን ላይ በጣም ብዙ ሰዎች አሉ የሆነ ችግር በሆነ ወቅት ላይ አልፈው እኛ ግን ስለዛ ችግር ውስጥ ሆነ ሊሆን ይችላል እነሱን ሰዎች መጠየቅ ማማከር ሌላው ችግሮቻችን ውስጥ ገብተን እንድንወጣ ተስፋ እንዳንቆርጥ በሁለት እግራችን እንድንቆም የሚያደርገን አራተኛ ነጥባችን ነው።
አምስተኛ ነጥባችን ዓለም አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ብላ የምታሳልፈን ፈተና ነው። ያለ ፈተና ከክፍል ወደ ክፍል መዘዋወር የለም። ያለ ፈተና ወደ ከፍታ መዘዋወር የለም። ያለ ፈተና ትክክል ላይ መድረስ የለም። ፈተናዎቻችን፣ ችግሮቻችን የስኬታችን አንዱ አካል ናቸው፣ መንገዶቻችን ናቸው። ስለዚህ ፈተና ለውጤት ለስኬት መሆኑ ታስብ እናናለሁ። ስለዚህ ፈተና ለውጤት ነው፣ ለከፍታ ነው፣ ለስኬት ነው። ያለ ፈተና ከፍታ ላይ መድረስ በፍጹም አይቻልም። ምክንያቱም ይሄ የዓለም ሕግ ነው። የማናውቀውን ነገር እንድናውቅ፣ የተሻለ ማንነት እንዲኖረን፣ ወደፊት ሊገጥመን ለተፈለገ ለታቀደ ለታለመልን ሀሳብ ወይም ስኬት ወይም እቅድ ሊኖረን የሚገባው ማንነት ለመገንባት የግድ መፈተን አለብን። ስለዚህ ፈተና ለውጤት መሆኑን ሳስብ ማናለው ሁለት እግሬ ቆሜ እንድራመድ ያደርገኛል ማለት ነው። ስድስተኛው ሀሳብ ችግር ውስጥ ነው ብዬ አስቤ በሆነ አጋጣሚ በሆነ መንገድ ቴሌቪዥን ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ወይም አጠገቤ ሰዎች መተው ሊያወሩን ይችላሉ። ችግራቸውን ሲያካፍሉኝ በአጋጣሚ ሰዎችን ላስታምም ሊሆን ይችላል፣ ወይ ሊጠይቃቸው ሊሆን ይችላል። እስር ቤት ያለ ሰው ጠይቅ ልጄ ሊሆን ይችላል። ያለውን ሁኔታ ሲነግረኝ እኔ ምን ችግር ደረሰብኝ? ምን እኮ ነፃነት እንዳለ ነው። እጅ ግን አለኝ፣ አቅም አለኝ። ዛሬ ላይ ያለኝ ችግር ታስበው ችግሩ በጣም ይቀልብኝና ልክ ችግሩ ቀላል ነው ብዬ ባሰብኩበት ቅጽበት ብዙ የመፍትሄ ሀሳቦች ሊመጡልኝ ያደርጋሉ። ስለዚህ እኛ እያታለፍን ካለነው ችግር በላይ ታመን ሊሆን ይችላል፣ ቤት ሆነን ሊሆን ይችላል፣ ወይም ደግሞ የተለያዩ ችግሮች ውስጥ ሆነን ቢሆን እንኳን ከኛ የዋሰ ችግሮች ውስጥ የገቡ ሰዎች እንዳሉ እንዲሁም ደግሞ እነሱ ሰዎች እንደወጡት ታሞ ማንቀረ ይነሳል፣ አፍሮ ማንቀረ ይወጣል። እነሱ ነገሮች ሳስባቸው ችግሩ በጣም ትንሽ እንደሆነብኝና ተስፋ እንዳልቆርጥ በሁለት እግሬ እንድቆም ያደርገኛል። ስለዚህ ከኛ ካለንበት ችግር በላይ ያሉ ሰዎችን ማሰብ እኛ የገጠመን ችግር ትንሽ ሆኖ እንዲታየንና ለመፍትሄ ቅርብ እንድንሆን ያደርገናል ማለት ነው። ሰባተኛ ሰው ሁሉ ህይወትን ለማሸነፍ ደፋ ቀና እያለ ነው እና እኔ፣ አንተ፣ አንቺ ከማን እንበልጣለን? ከማንስ እናንሳለን? ህይወትን ለማሸነፍ ግዴታ ህይወት ላይ ፈተናዎች ይገጥሙናል። ይሄ ደግሞ ለሁሉም ሰው የሰጠ ነገር ነው። ለኔ የተሰጠኝ የተለየ ወይም ለእናንተ የተሰጠ የተለየ ነገር የለም። ሰው ሁሉ ህይወትን ለማሸነፍ ደፋ ቀና እያለ መሆኑን ሳስብ እበረታለሁ። ድጋሚ የሁለት እግሬ ቆሜ እንድነሳ ያደርገኛል። ተስፋ ይሰጠኛል። ይታለፋል። ሰው ሁሉ ደግሞ ማለት እኮ ዛሬ ላይ ያሉ ሰዎች አይደሉም። ድሮ የነበሩ ሰዎች፣ ወደፊት የሚመጡ ሰዎች፣ አሁን ላይ ያሉ ሰዎች። ይሄ የዓለም ህግ ነው፣ ግዴታ ነው። ሰው ሁሉ ይፈተናል። መፈተኑ ደግሞ ቅድም እንደነገርኳችሁ ለውጤት ነው። ያለ ፈተና ደግሞ ህይወትን ማሻሻል በፍጹም አይቻልም። ስለዚህ ከሁሉ ፈተናዎች እንደሆኑ መሆኑን ሳስብ ጠንክራለሁ። ለምሳሌ በጣም ብዙ ሰዎች በዚህ ሰዓት በጣም በሚገርም ሁኔታ መንገድ ላይ አስቆመውኝ እናንተም ጋጥሟችሁ ሊሆን ይችላል። እስቲ ኮሜንት ላይ ጻፉልኝ። በጣም ብዙ ሰው አላህ በጣም ደህና ነው ብር ይጠይቃኛል ብላችሁ በፍጹም የማታስቧቸው ሰዎች የምበላው ወጥቼ ነው፣ ቤት ኪራይ የምከፍላቼ ነው ብለው ይናገራሉ። እና ለምሳሌ ቤት ያከራየን ሰው እና እኔ ቤት ኪራይ መክፈል ያቃተኝ የተባልኩት ግለሰብ የሚገርመው ነገር ሁለታችንም ችግር ውስጥ ምናልባት እኔ እንደ ተከራይነቴ ቤት ኪራይ መክፈል ቸግሮ ሊሆን ይችላል። ያ ሰው ደግሞ እኔ ቤት ኪራይ ስላልከፈልኩት ደግሞ ለዛ ነገር ብሩን ተቀብሎ ሊያደርግ የፈለገውን ነገር ደግሞ በማጣቱ ደግሞ የሚጠይቀው ሌላ ሶስተኛ ወገን አለ ማለት ነው። ስለዚህ የተሳሰረ ነው። ሁሉም ሰው ችግር ውስጥ ነው የሚለው ነገር በትንሹ
ኤግዛምፕል ልስጣችሁ ብዬ ነው። የትኛውም የዓለም ክልል ይሁን የሰው ልጅ ሁሉ ህይወቱን ለማሸነፍ ደፋ ቀና እያለ መሆኑን ሳስብ እጽናናለሁ። ስለዚህ ለምን ተስፋ ቆርጣለሁ? ለምን ወደፊት አልቀጥልም? እግዚአብሔር እንዳለ ታስብ፣ ፈተና ለድል መሆኑን ሳስብ፣ ሁሉም ሰው ደግሞ እንደኔ እየሮጠ መሆኑን ሳስብ ለምን ተስፋ ቆርጣለሁ? ነገር ግን አንድ ነገር ማስተዋል ያስፈልጋል። በፍጹም ችግሮቻችን የኛን በጎ ማንነቶቻችን እንዲቀይሩብን መፍቀድ የለብንም። ምናልባት ችግር ውስጥ ያፈር ሊሆን ይችላል። አመለካከቶቻችንና ችግሮች ሲያልፉ ቀይሮት ሊሆን ይችላል። ወዴት ነው የቀየሩት የሚለውን ነገር ግን ማስተዋል ያስፈልጋል። ያለበለዚያ ችግሩ ሲያልፍ እራሳችንን የምናጣ ከሆነ እዛ ጋር ነው ትልቁ ስህተት፣ እዛ ጋር ነው ትልቁ ውድቀት፣ እዛ ጋር ነው ተስፋ አስቆራጩ ነገር የሚፈጠረው። ስለዚህ ፈጣሪያችንን እንዳለ እያሰብን ፈተናዎቻችን ለድል መሆኑን ወይ ደግሞ ተምሮ ሰኔ ላይ ወይም ደግሞ ሴሚስተር መጨረሻ የሚፈተነው ተምረን ለሆነ ድል ለሆነ መሸጋገሪያ የተፈተነ መሆኑን እያሰብን ለሚቀጥለው ህይወታችን በተስፋ እንድንጠብቀው መሆን ይገባል ማለት ነው። በዓለም ላይ ያሉ ሰዎች ሁሉ ተፈትነዋል፣ እኛም እንፈተናለን። ህይወታችን እስካለሽ ድረስ ግን መታገል መጽናት ግዴታ ነው። ስለተከታተላችሁኝ አመሰግናለሁ። ተወደዳችሁት ኮሜንት አድርጉ። ይሄ ነገር ያስፈልጋል ይዋል ብላችሁ የምታስቡት ሰው ደግሞ ካለ ሼር አድርጉለት። ሐሳባችሁን በኮሜንት እፈልጋለሁኝ። ዛር ላይ ቤተሰብን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ ሰላም።